የሚያሰራጨውን ዝግጅት ማሰማት ይጀምራል። ቅዳሜ ሐምሌ 6 ቀን 2011 ዓ.ም ጤና ይስጥልን አድማጮች። ከዶቼ ቬለ DW ስቱዲዮ ሽቴ በቀለና እኔ ልደት አበበ ነን። ከዕለቱ የዓለም ዜና በኋላ ሁለት ዘገባዎች ከኢትዮጵያ ይኖሩናል። ከእናንተው የደረሱ መልእክቶችም በአድማጮች ማህደር ዝግጅታችን ይስተናግዳሉ። የትኩረት በአፍሪካ ዝግጅታችን የኢትዮጵያ ኤርትራ የሰላም ስምምነትና የደቡብ ሱዳን 8ኛ የነጻነት ዓመትን ይቃኛል። የምዕራባውያን ጋዜጦች በአፍሪካ ርዕሰ ጉዳዮች ላይ ያስነበቡትም በጋዜጦች አምድ እናሰማችኋለን። ለሁሉም ቆይታችሁ ከኛ ጋር ይሁን። የቀጥታ ስርጭታችንን በሬዲዮ በሳተላይት ከድረገጻችን ወይም በፌስቡክ መከታተል ትችላላችሁ። በሬዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ነው። ስርጭታችንን አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 መከታተል ይቻላል። በሳተላይት የምታደምጡን በአረብ ሰዓት በበድር 4 በ11996 ሜጋሄርዝ DWA 2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርዝ DWA 2 7 ዲግሪ ኢስት ሆሪዞንታል ላይም እንደመጣለን። DW አምሃሪክ በተባለው አፕሊኬሽን ወይም DW አምሃሪክ ብላችሁ በፌስቡክ ብትፈልጉንም እንገኛለን። አሁን ወደ ዜናው እንለፍ። እሸቴ በቀለ ያሰማናል። የDW ዜና በመጀመሪያም ዋና ዜና የድሬዳዋ ከተማ ምክትል ከንቲባ አቶ መሐዲ ጊሬ ካቢኔው ከስልጣን ሊያባረኝ እያሴረ ነው ሲሉ ከሰሱ። አቶ መሐዲ የውጭ ሀገር ጉዟቸውን አቋርጠው ሲመለሱ የሚያጓጉዛቸው ተሽከርካሪ መከልከላቸውን ተናግረዋል። የድሬዳዋ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊ አቶ እስቅያስ ታፈሰ ግን የከንቲባውን ክስ አስተባብለዋል። በደቡባዊ ሶማሊያ በሚገኝ አንድ ታዋቂ ሆቴል ላይ በተፈጸመ ጥቃት የሞቱ ሰዎች ቁጥር ወደ 26 ከፍ አለ። በሺዎች የሚቆጠሩ ሱዳናውያን በአገሪቱ ጦር ዋና መስሪያ ቤት ደጃፍ ተቀምጠው ተቃውሟቸውን ባሰሙ ዜጎች ላይ የጸጥታ አስከባሪዎች የወሰዱትን እርምጃ በማስታወስ አደባባይ ወጡ። የነፍስ አድን ሰራተኞች ከሜዲትራኒያን ባህር የታደጓቸውን ስደተኞች ፈቃደኛ የአውሮፓ ሀገራት እንዲከፋፈሉ የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ ጥሪ ያቀረቡ። የአሜሪካ ባለስልጣናት የደንበኞቹ መረጃ ካምብሪጅ አናላቲካ ከተሰኘ ተቋም እጅ እንዲገባ ፈቅዷል በሚል በተከሰሰው የፌስቡክ ኩባንያ ላይ የ$5 ቢሊዮን ቅጣት አጸደቁ። ዜናው በዝርዝር። የድሬዳዋ ከተማ ምክትል ከንቲባ አቶ መሐዲ ጊሬ የአስተዳደሩ ካቢኔ ከስልጣን ሊያባረኝ እያሴረ ነው ሲሉ ከሰሱ። አቶ መሐዲ የውጭ ሀገር ጉዟቸውን አቋርጠው ሲመለሱ የሚያጓጉዛቸው ተሽከርካሪ መከልከላቸውን ተናግረዋል። የድሬዳዋ አስተዳደር የኮሚኒኬሽን ቢሮ ኃላፊ አቶ እስቅያስ ታፈሰ ግን የከንቲባውን ክስ አስተባብለዋል። ምክትል ከንቲባ ከሆኑ 3 ወር ገደማ የሆናቸው አቶ መሐዲ ለስራ ወደ ውጭ ሀገር በተጓዙበት የአስተዳደሩ ካቢኔና የገዛ ፓርቲያቸው ከስራ ሊያባርሯቸው መሞከራቸውን ለዶይቼ ቬለ ተናግረዋል። እኔ ለስራ ጉዳይ ከሀገር በወጣሁበት ማግስት ሴራ ለእኔን ለማፈናቀል የተሰራ ሴራ፣ በተለይ ደግሞ የድርጅታችን አመራሮች ከሌሎች አካላት እጅ ያገኙ ከጎናችሁ ነን እየተባለ እኔን ለማፈናቀል እንዲሁም ያለውን ህገ መንግስታዊ አሰራር እንዲሁም የድርጅቱን ውስጥ ደንብ ባልተከተለ መልኩ እኔን ለማፈናቀል ሞክረዋል። ይህ ሙከራ ትላንት ጠዋት ወደ ሀገር ከገባሁ በኋላ ከድርጅቱ ከፍተኛ አመራሮች ጋር ተገናኝቻለሁ። ይህ ነገሮች እንዲህ ባሉበት እንደማይቀጥሉና ለግምገማ እንደሚጠራ አጠቃላይ የድርጅቱ አመራር ተነግሮናል። ባለፉት 3 ወራት ከፍተኛ የጸጥታ ችግር ውስጥ የከረመችውን ከተማ ለማረጋጋት ትኩረት ሰጥተን ስንሰራ ነበር ያሉት ምክትል ከንቲባው ተሸረበብኝ ለሚሉት ሴራ በጸጥታ ዘርፍ ውስጥ ሲሰሩ ነበሩ ያሏቸውን ተጠያቂ አድርገዋል። አቶ መሐዲ ምክትላቸውን ጭምር በሴራ ሽረባው ከሰዋል። ከዚህ በስተጀርባ ያሉ ሰዎች ደግሞ ግልጽ ነው። ከአሁን በፊት ከተማውን ሲያበጣብጡ የነበሩ ከጸጥታ ዘርፍ የተነሱ አካላት በጎሳ ግፊት ወደ ስልጣን የተመለሱ የከንቲባ ወንበር ይገባኛል የሚሉ
እንዲሁም ለጥቅም አይናቸው የተሰወሩ ግለሰቦች በአመራር ላይ ያሉ ሰዎች ናቸው። ከዚህ በስተጀርባ ደግሞ ድጋፍ እያገኙ ናቸው። ክቡር ምክትል ከንቲባ ናቸው እኔ በሌለሁበት አስፈጻሚውን አካል የመሰብሰብ ኃላፊነት ያለባቸው። የሰበሰቡትም እሳቸው ናቸው። እሳቸውም ከዚህ ጉዳይ ውስጥ እጃቸው አለበት። የድሬዳዋ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊ አቶ እስቅያስ ታፈሰ ግን ምክትል ከንቲባው ከስራቸው አለመነሳታቸውንና አለመታገዳቸውን ለዶይቼ ቬለ ተናግረዋል። አቶ እስቅያስ እንደሚሉት ካቢኔው ተሰብስቦ የምክትል ከንቲባውን ጨምሮ የአስተዳደሩ የስራ አፈጻጸም እንዲገመገም ጠይቋል። ይሄ ጉዳይ የሚገመገም ከሆነ ደግሞ እንደ አጠቃላይ የአመራርነት ሚናችን ላይ መሰረት ያደረገ ሆኖ በተለይ በከፍተኛ አመራር ደረጃ ከተማ አመራር ደረጃ የከንቲባው ሚና ከፍተኛ ስለሆነ በዛ ልክ እየተካሄደ አይደለም። ብዙ ስራዎች የተንጠባጠቡ ነው። ስለዚህ ይሄ ጉዳይ ተገምግሞ በአግባቡ ለህብረተሰቡ የሚመጥን ጥያቄን ምላሽ የሚሰጥ የአመራር ሚና ሊኖረን ይገባል። በዚህ ደረጃ እሳቸው እንደዛ እየመሩ አይደለም። ስለዚህ አሁን በሌሉበት የምናነሳው ጉዳይ አይደለም። አጠቃላይ ሂደታችን ለተይዞ ያለበት የፓርቲ ጽሕፈት ቤቶች ያሉ የድሬዳዋ አስተዳደር የኢህአዴግና የሶዴፓ ጽሕፈት ቤቶች እሱ ይሄን ሀሳባችንን ተቀብለው የመጡ ግምገማ አድርገን የፓርቲ ውሳኔ ያስፈልጋል የሚል ድምዳሜ ላይ ነው የደረሱ። አቶ መሀዲ ጊሬ የቀድሞውን ከንቲባ አቶ ኢብራሂም ኡስማንን በመተካት ድሬዳዋን በምክትል ከንቲባ ማዕረግ እንዲመሩ የተሾሙት ባለፈው መጋቢት 2011 ዓ.ም ነበር። በደቡባዊ ሶማሊያ በሚገኝ አንድ ታዋቂ ሆቴል ላይ በተፈጸመ ጥቃት የሞቱ ሰዎች ቁጥር ወደ 26 ከፍ አለ። በትናንትናው ዕለት አንድ ፈንጂ የተጫነ ተሽከርካሪ የሚሾፍር አጥፍቶ ጠፊ በኪስማዩ የሚገኘውን መዲና ሆቴል ካጋየ በኋላ በርካታ ታጣቂዎች ወደ ውስጥ በመግባት ተኩስ መክፈታቸውን ባለስልጣናት ተናግረዋል። ታጣቂዎቹ እስከ ዛሬ ማለዳ ድረስ ሆቴሉን በቁጥጥራቸው ስር አውለው ቆይተዋል። በጥቃቱ ከተገደሉት መካከል 3 ኬንያውያን፣ 3 ታንዛኒያውያን፣ 2 አሜሪካውያን፣ 1 የብሪታንያና 1 የካናዳ ዜጎች እንደሚገኙበት የጁባላንድ ፕሬዝዳንት አህመድ መሐመድ ኢስላም በዛሬው ዕለት አረጋግጠዋል። ፕሬዝዳንቱ እንዳሉት ከቆሰሉት 56 ሰዎች መካከል 2ቱ ቻይናውያን ናቸው። በጥቃቱ ሕይወታቸውን ካጡት መካከል ሆዳን ናያሌህና መሐመድ ሳሃል ጋማድሬ የተባሉ 2 ጋዜጠኞች ይገኙበታል። በዜግነት ካናዳዊት የሆነችው ሆዳን ናያሌህ ፖለቲካዊ ቀውስና የጸጥታ መናጋት ወደ በረታባት ሶማሊያ ተመልሳ በአገሪቱ ዜጎች ዘንድ ተስፋ ይፈነጥቃሉ ያለቻቸውን አዎንታዊ ዘገባዎች በመስራት ትታወቃለች። መሐመድ አብዲ ዊሌ የተባሉ የጸጥታ ኃላፊ አሸባሪ ያሏቸው ታጣቂዎች በሙሉ ተገለው ሆቴሉ በጸጥታ አስከባሪዎች ቁጥጥር ስር መግባቱን ገልጸዋል። ኃላፊው እንዳሉት አንድ የሶማሊያ ፖሊስ የደንብ ልብስ የለበሰ ግለሰብን ጨምሮ 4 ታጣቂዎች በጥቃቱ ሳይሳተፉ አይቀርም የሚል እምነት በጸጥታ አስከባሪዎች ዘንድ አለ። አልሸባብ ለጥቃቱ ኃላፊነት ወስዷል። ይህ ዶይቼ ቬለ ነው። በሺዎች የሚቆጠሩ ሱዳናውያን በአገሪቱ ጦር ዋና መስሪያ ቤት ደጃፍ ተቀምጠው ተቃውሟቸውን ባሰሙ ዜጎች ላይ የጸጥታ አስከባሪዎች የወሰዱትን እርምጃ በማስታወስ አደባባይ ወጡ። ቅድሚያ ለፍትህ በሚል መሪ ቃል የተደረገው ሰልፍ ተቃውሞውን በሚመራው የሱዳን የባለሙያዎች ማህበር የተጠራ ነው። የተቃውሞ አስተባባሪዎች እንደሚሉት ሰልፈኞችን ለመበተን በጸጥታ ኃይሎች በተወሰዱ እርምጃዎች በትንሹ 128 ሰዎች ተገድለዋል። ዛሬ በካርቱም አደባባይ የወጡ ዜጎች ነጻነት፣ ሰላምና ፍትህ የሚሉ መፈክሮች ይዘው የአገራቸውን ሰንደቅ ዓላማ ሲያውለበልቡ ታይተዋል። የሱዳን ዜጎች የሲቪል አስተዳደር ይደግፋሉ የሚል መፈክር ከዛሬው ሰልፍ መካከል ታይቷል። የሱዳን ወታደራዊ የሽግግር ምክር ቤት መሪዎችና የተቃውሞ መሪዎች ለ3 ዓመት ከ3 ወር አገሪቱን የሚመራ ሉዓላዊ ምክር ቤት ለማቋቋም የሚያስችላቸውን ስምምነት ለመፈረም በዝግጅት ላይ ናቸው። የነፍስ አድን ሰራተኞች ከሜዲትራኒያን ባህር የታደጓቸውን ስደተኞች ፈቃደኛ የአውሮፓ ሀገራት እንዲከፋፈሉ የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ ጥሪ አቀረቡ። ጥሪያቸውን የቀድሞው የኦስትሪያ መራሄ መንግስት ተቃውመውታል። ሃይኮ ማስ በሜዲትራኒያን ባህር በኩል ወደ አውሮፓ ለመድረስ ሲሞክሩ በነፍስ አድን ተልእኮዎች የተሰበሰቡ ስደተኞችን ፈቃደኛ ለሆኑ ሀገራት ማከፋፈል እንደሚገባ
አርኤንዲ ከተባለ የጀርመን የመገናኛ ብዙሃን ቡድን ጋር ባደረጉት ቃለ ምልልስ ጠይቀዋል። ውጭ ጉዳይ ሚኒስትሩ ሌሎች ፈቃደኛ የሆኑ አገሮች ሊሳተፉ እንደሚችሉም ጥቆማ ሰጥተዋል። አገራቸው በክፍፍሉ ድርሻዋን ለመቀበል ዝግጁ መሆኗን የገለጹት ውጭ ጉዳይ ሚኒስትር ሃይኮ ማስ በክፍፍል ጉዳይ ላይ በአውሮፓ ህብረት ሀገራት መካከል የሚነሳው ውዝግብ ስደተኞችን የመታደግ ስራን ሊገታ አይገባም ሲሉ ተናግረዋል። የአውሮፓ ሚኒስትሮች በጉዳዩ ላይ ለመምከር በሚቀጥለው ሳምንት ይሰበሰባሉ። የቀድሞ የኦስትሪያ መራሄ መንግስት ሰባስቲያን ኩርዝ ግን የውጭ ጉዳይ ሚኒስትሩን ሐሳብ ተግባራዊ ሊሆን የማይችል ሲሉ አጣጥለውታል። የአውሮፓ የጋራ የስደት ፖሊሲ ከሽፏል ያሉት ሰባስቲያን ተገን ፈላጊዎች ወደ የአገሮቻቸው መመለስ እንዳለባቸው ገልጸዋል። ኩርዝ አሁንም እየተወያየን ያለነው ተግባራዊ በማይሆኑ ሐሳቦች ላይ ነው ሲሉ ተችተዋል። የአሜሪካ ባለስልጣናት የደንበኞቹን መረጃ ካምብሪጅ አናሊቲካ ለተሰኘ ተቋም አሳልፎ ሰጥቷል በሚል በተከሰሰው የፌስቡክ ኩባንያ ላይ የ5 ቢሊዮን ዶላር ቅጣት አጸደቁ። ድርጊቱን ሲመረምሩ የቆዩት የአሜሪካ ፌዴራል የንግድ ኮሚሽን ባለስልጣናትም ሆኑ ፌስቡክ በጉዳዩ ላይ በይፋ አስተያየት ከመስጠት ተቆጥበዋል። የአሜሪካ መገናኛ ብዙሃን ስማቸው እንዳይገለጽ የፈለጉ የቅርብ ሰዎች ጠቅሰው እንደዘገቡት በኩባንያው ላይ የተጣለውን ቅጣት ለማጽደቅ ድምፅ ከሰጡ 5 ሰዎች መካከል 3ቱ ሲደግፉ 2ቱ ተቃውመዋል። የአሜሪካ ፌዴራል የንግድ ኮሚሽን ካምብሪጅ አናሊቲካ የተባለው የፖለቲካ አማካሪ ተቋም እስከ 87 ሚሊዮን የሚሆኑ የፌስቡክ ተጠቃሚዎችን የግል መረጃዎች በእጁ ያስገባበትን መንገድ ሲመረምሩ ከርመዋል። ምርመራው ፌስቡክ የደንበኞቹን የግል መረጃ ያለፈቃዳቸው ለሶስተኛ ወገን አሳልፎ በመስጠት በጎርጎሮሳዊው 2011 ዓ.ም የተዘጋጀውን ስምምነት መጣስ ጥሶ እንደሆነ የሚለው ላይ ያተኮረ ነው ተብሏል። ለረጅም ጊዜ ሲጠበቅ የነበረው ቅጣት ባለፈው ዓመት ብቻ 56 ቢሊዮን ዶላር ገደማ ገቢ ባገኘው የፌስቡክ ኩባንያ ላይ የከፋ ጫና ያሳድርም ተብሏል። የቅጣት ውሳኔው ለግምገማ ወደ አገሪቱ ፍትህ ሚኒስቴር መተላለፉን የዘገበው አሶሺየትድ ፕሬስ ተግባራዊ እስከሚሆን ምን ያክል ጊዜ እንደሚወስድ አይታወቅም ብሏል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የድሬዳዋ ከተማ ምክትል ከንቲባ አቶ መሐዲ ጊሬ ካቢኔው ከስልጣን ሊያባረረኝ እያሴረ ነው ሲሉ ከሰሱ። አቶ መሐዲ የውጭ ሀገር ጉዟቸውን አቋርጠው ሲመለሱ የሚያጓጉዛቸው ተሽከርካሪ መከልከላቸውን ተናግረዋል። የድሬዳዋ አስተዳደር የኮሚኒኬሽን ቢሮ ኃላፊ አቶ እስቅያስ ታፈሰ ግን የከንቲባውን ክስ አስተባብለዋል። በደቡባዊ ሶማሊያ በሚገኝ አንድ ታዋቂ ሆቴል ላይ በተፈጸመ ጥቃት የሞቱ ሰዎች ቁጥር ወደ 26 ከፍ አለ። በሺዎች የሚቆጠሩ ሱዳናውያን በአገሪቱ ጦር ዋና መስሪያ ቤት ደጃፍ ተቀምጠው ተቃውሟቸውን ባሰሙ ዜጎች ላይ የጸጥታ አስከባሪዎች የወሰዱትን እርምጃ በማስታወስ አደባባይ ወጡ። ዜናው በዚሁ አበቃ። ጤና ይስጥልኝ።